ወንዶች ሴክስ አይፈልጉም ያስፈልጋቸዋል ወንዶች ለግንኙነት ያላቸው ፍላጎት በጣም ኤክሰስ ሲሆን ባይ ዘ ዌይ ዝም ብለው ከግንኙነት ውጪ ሌላ ሐሳብ የላቸውም ወይ ብለን ብዙዎቻችን ጀጅ እናደርጋቸዋለን አይደለም ያስፈልጋቸዋል ወንዶች ኖርማሊ ከሴቶች ስትረስ ሆርሞን የምንለው ወይም ኮርቲሶል ሌቭላቸው በጣም ከፍተኛ ነው ከዛ በኋላ ደግሞ በላይፍ የሚያዩት በሶሳይቲ በቤተሰብ በተለያየ ነገር ባለባቸው ጫና ደግሞ የስትረስ ሌቭላቸው በጣም ከፍ ያለ ነው ስለዚህ ወንዶች ያንን ኮርቲሶል ሌቭላቸውን ባላንስ ለማድረግና የጭንቀት ሆርሞናቸውን ለመቀነስ ዘርፈሳሽ በሚፈስበት ጊዜ ዘርፈሳሽ በሚለቀቅበት ጊዜ የሚለቀቁት ሆርሞኖች ያስፈልገዋል ስለዚህ ሴቶች ግንኙነት ባሎቻችሁን አትከልክሉ because ወደ ማይሆን አይነት ስነልቦናዊና አካላዊ የሆነ ጫናዎች ይከታቸዋል ግንኙነት ያስፈልጋቸዋል አያስፈልገኝም ብሎ የሚል ወንድ ካለ ውሸቱን ነው ግንኙነት ሳያደርግ ለረጅም ጊዜ የቆየ ወንድ ካለ ሳያስፈልገው ሳይሆን በተለያየ ምክንያት ወይ አቅም አጥቶ ነው ወይም ደግሞ ድፍረት አጥቶ የብልት አለመቆም ችግር ቶሎ መጨረስ ከግንኙነት እንድትቆጠቡ ሊያደርጋችሁ ይችላል የሚያስፈልጋችሁን የግንኙነት መጠን ሳታደርጉ ለረጅም ጊዜ እንድትቆዩ ሊያደርጋችሁ ይችላል ተሳቃችሁ ከሆነ ወደ ኋላ ያላችሁት ስንፈተ ወይሲባችሁ መስተካከል የሚችል ነገር ጠዋት 3 ሰዓት እስከ 12 ሰዓት ድረስ ባዮ ላይ ባስቀመጥኩት ስልክ ቁጥር ደውላችሁ ቀጠሮ አስይዛችሁ መምጣት ትችላላችሁ በሬ ሁሉ ጊዜ ክፍት ነው